እዚህ ጋር ኢየሱስ ነው በሚገባ። ኦኬ፣ በጣም አመሰግናለሁ። በመጽሐፍ ቅዱስ አስተምሮት ሁለት አይነት ጌትነት አሉ። አንደኛው የጸጋ ጌትነት ሲሆን ሁለተኛው ደግሞ የባህሪ ጌትነት ነው። ለኢየሱስ የኢየሱስ ጌትነት የጸጋ ጌትነት ነው። የባህሪ ማን ያለ? ኦኬ፣ ፎር ኤግዛምፕል ሳራ አብርሃምን ጌታዬ ብለዋለች። ማን ያለ? የክርስቶስም ታዲያ ትበለዋ፣ እሷ ባሏ ስለሆነ ነው። ቆሽ ልናገር እባክህ። እኔም ያው ባሏ ስለሆነ ነው። በነፃነት ማውራት ደስ ይለኛል፣ እንዳንተ ማለት ነው። ጥሩ ነው። የሳራን ኤግዛምፕል ለምን አመጣው ታዲያ? እሷ ባሏ ስለሆነ ነው። ኦኬ፣ ሁለት አይነት ጌትነት እንዳለ አምነህልኛል። በዚህ እንስማማ። መጀመሪያ አስቀድሞ ክርስቲያን ሲያወራ አልሰማህም ማለት ነው። ኦኬ፣ ዘጸአት 7:1 ላይ ደግሞ ሙሴም አምላክ ተብሏል እና አምላክ ነው ማለት ነው። እና ምን ሆነ? ምን አገናኘው ከክርስቶስ ጋር? እንዴ ያገናኘዋል። መጽሐፍ ቅዱስ ነው እኮ የጠቀስኩት። እፎይ በሚጣር ጋረብኛ ስም ወንድማችን ክርስቲያን ሲያስረዳ አስቀድሞ ሰምተሃል? ባይዘወይ እኔ ተማሪ ነኝ፣ ከአንተ ብዙ ነገር እማራለሁ። ብታስረዳኝ ደስ ይለኛል። ያስረዳ ሰምተሃል? ስለ ጌትነት እንደዚህ የተባሉ እንደዚህ ልዩነቱን ሲያስረዳ ሰምተሃል ነው? አልሰማህም? አይ እኔ ያው አዳምጣለሁኝ ለመማርም። አሁን ደግሞ ከተሳሳትኩ አርመኝ፣ ችግር የለውም እኮ መስማት ነበረብህ። እነኚህን አንተ የምጠቅሳቸውን አሁን አስቀድሞ አስረድቶታል ክርስቲያን ራሱ። እሺ አንተ መግቢያ ላይ አስረድተነዋል። አታስረዳኝ። ከእነኛ ጋር ለማገናኘት ከሞከር ካገናኝ እናሳየኝ ይልሃለሁ። የትኛው ጥቅስ ነው እንደዛ የሚደግፈው? ሳራ አብርሃምን ጌታ ያላለችው የሶር ነው ትበለዋ እና ጌታ ነው ማለት ነው። አብርሃም እኔ ጌታ ነኝ አላት። ኢየሱስ እኔ ጌታ ነኝ ማስረጃ አንተ ማስረጃ ኢየሱስ ጌታ ነኝ ያለበት አንድ ጥቅስ። አሁንም ክርስቲያን ሆናል። አንድ ጥቅስ ብቻ። አሁን ክርስቲያን ሆናለሁ አለ። ድገመው። በራሱ አንደበት ቻሌንጅን አዳምጠኝ። ኢየሱስ በራሱ አንደበት እኔም አሁን ክርስቲያን ሆናለሁ። ቶሎ በላምጣ። አንድ ሰው ጣልቃ እንዳይገባ። እፎይና ቪኤስ ስናይፐር ባይ ዘ ወይ ስናይፐር እባላለሁ። እንታወቅ። እፎይ ቴንክ ዩ። ሁለት ሰው ምን አሉ? ኢየሱስ ጌታ ነኝ ያለበትን አምጣ። አንድ ሰው አሁን እንሆናለን አሉ። በደንብ አስተውሉ። ኦራይት፣ ሰው አታስገቡ። ቆይ አትረባብሹ። አሁኑኑ እንሆናለን አሉ። ኦራይት፣ ምን ያህል አይምሯቸውን እንዳልተጠቀሙ እዩት። አሁን ያነበቡት ክፍል ክርስቶስ ራሱ ነው የተናገረው። ጌታ ነኝ ያለበትን ክርስቶስ ካመጣ ክርስቶስ ጌትነቱን የተናገረበትን አሁኑኑ እንሆናለን አሉ። ይሄ ወንድማችን አሁን ያነበበው ራሱ ክርስቶስ የተናገረው ነው። ደግማ አንብበው። አረብኛ ስም ተረጋጋ፣ ይጨርስ መሐመድ። አንብቦት ራሱ ክርስቶስ የተናገረውን ጌትነቱን አንብቦ ምን አለ? ኢየሱስ ጌታ ነኝ ያለበትን ካመጣችሁ ክርስቲያን ሆናለሁ አለ። አንብብ መሐመድ። ኦኬ ልቀጥል። አሁንም ለአንብበው ድጋሚ። ኦኬ ሉቃስ ወንጌል 19:30 በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ቁጥር 31 ላይ ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው ይላል። ለጌታ ያስፈልገዋል ሲል ራሱ ጌታ ነኝ እያለ አይደለም። እዚህ ጋር ልብ በሉ። ምን እያለ ነው? ቆይ አዳምጠኛ። ማን ነው ያዘዛቸው? ይህን ትእዛዝ ልጨርስ። ማን ያዘዛቸው? ልጨርስ። ማን ያዘዛቸው እኮ ጨርሰው መጀመሪያ። ማን ያዘዛቸው? ለመጨረስ እፎይ ልጨርስ እንጂ እፎይ። ማን ያዘዛቸው? ጥላቶቻችሁን ውደዱ ይሌልን መጽሐፍ ቅዱስ። ማን ያዘዛቸው? ስለምን ጥላትና መውደድ ነው? ቆይ በደንብ አስተውሉ ወንድሞቼ፣ በደንብ አስተውሉ። ኢየሱስ ጌታ መሆኑን የተናገረበት ካለ ሁለቱም ምን ብለዋል? ክርስቲያን አሁን እንሆናለን ብለዋል። ምን ብሎ አዘዛቸው? ደቀ መዝሙርቱም ክርስቶስ ሂዱ፣ አህያ ታስራ ታገኛላችሁ፣ ፈታችሁ አንጡልኝ። ለምንድን ነው ብለው ከጠየቋችሁ ለጌታ ታስፈልጋለች ብላችሁ መልሱ። ያዘዛቸው ማን ነው? ክርስቶስ። አህያዋን ስለፈለገ ሊቀመጥባት ስለፈለገ ትእዛዝ ሰጣቸው። ማን ነው ትእዛዝ የሰጣቸው? ጌታ አህያ ላይ ይቀመጣል ወይ ግመል ላይ የሚቀመጣል? አላህ ተረጋጋ። ኢብኑ ተይሚያ ምን እንደሚል አታውቅም?
አላህ ከፈለገ ቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። አሁን ይሄን አታውቅም መሰለኝ። የቢምቢ ጀርባ ላይ ይቀመጣል ይላል። ተረጋጋ። ቆይ ሽፍት አታድርግ። አሁን ተራስጠኛ ምንድን ነው የምትጮኸው? አንብብ። ማነው ትእዛዝ የሰጣቸው? ማነው ትእዛዝ የሰጣቸው? ሰምቻለሁ፣ አዳምጫለሁ። እስካሁን ድረስ ጌታ የሚል ነገር የለ። አሳየው እስኪ ጌታ የሚለውን። ጌታ የሚል የለም እያለ ነው። በእጅ ንካ እናሳያቸው። አዎ እኔ ጌታ ነኝ ያለበትን ቃል በቃል አምጣ። ቃል በቃል አሁን እዚህ ክርስቲያን ይሄ ምንድነው የሚለው? አሁኑኑ ክርስቲያን ይሆናል። እኔ ጌታ ነኝ ካመጣው ምንድነው የሚለው? ይሄማ ይላል። ምን ይላል? ጌታ ነው ይላል። ባዩ ራሱ ማን ነው? እዚህ አንብብ። ባዩ ማን ነው? እዚህ ክርስቶስ ኢየሱስ። ማስረጃ አይልም? ማስረጃስ? ኦኬ ኢየሱስ እንደሚል ካሳየው ጌታ ነኝ እያለ ነው ማለት ነው። ኢየሱስ መሆኑን ካሳየው ጌታ ነኝ ያለበትን ቦታ ብቻ ቃል በቃል ከዛ እኔ ክርስቲያን ሆናለሁ። ይሄንን ትእዛዙን ኢየሱስ እንደሰጠ ላሳያ። ማቴዎስ ወንጌል ምዕራፍ 21 አንድ ክፈተው። ቶሎ በል። አይዞህ የትም እንዳልሮጡ በደንብ ታዘቧቸው። መጨረሻቸውን ታያላችሁ። ጥለው ነው የሚሸሹት። ጥለው ይሸሻሉ። ጥለህ ትሸሻለህ። እጄ እንደዚህ ነው። እኔ ይኸው እንዲህ አድርጌ ያወራላችኋለሁ። ጥለህ ትሸሻለህ። መጨረሻ ላይ ከስር ያላችሁ ታዘቡ። ከፍ አድርገው ትንሽ ሉክ። ወደ ኢየሩሳሌምም ቀርበው መሐመድ ሚት አድርጋ እንደ ተራን ጠብቅ። እንዲህም አላቸው፣ ትእዛዝ ሰጣቸው። ልብ በሉ። ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ። የላከው ማን ነው? ትእዛዝ የሰጠው ኢየሱስ። ሁለቱን ላከ። ትእዛዝ ሰጣቸው የሚለው ማን ነው? ባዩን ክርስቶስ ኢየሱስ። አሳያለሁ። አውሸው አሳያለሁ። ይኸው ተርታውን ላንብብልና አሳያለሁ። ቁጥር 6-7 አካባቢ አለ። እንዲህም አላቸው፣ በፊታቸው ወዳለች መንደር ሂዱ። በዛን ጊዜም የታሰረች አህያ ውርንጫንም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ ያለው ማን ነው? ማን ነው? እንዲህ አሁን አንብቤ የለ መለስ አድርገው ክርስቲያን ማን ነው? ንገረኛ። እኔ ጠያቂ። ያን ጊዜም ኢየሱስ ከደቀ መዛሙርቱ ሁለት ላከ። መላክ ማለት ማዘዝ ነው። ባዩ ማን ነው? እዚህ ላከ። ባዩ ኢየሱስ እንደ ላከ ይላል። ማን ነው ላከ የሚለው? ላኩ ይላል። መሐመድ ተመለስ እንዳሮጥ። ቆይ አንዴ ማማዬ ጣልቃ ትግቢ። ቆይ ሊሮጡ ነው፣ ሊሸሹ ነው። ታዘቧቸው። ከስራ ያላችሁ ከሮጡ እስልምና ምን አይነት ውሸት መሆኑን ከነሱ ትረዳላችሁ። በደንብ ይኸው እጄ እንደዚህ ነው። ምንም ፖለቲካ አትሰራም። ያን ጊዜም መሐመድ ሚውት አድርግ። ያን ጊዜም ኢየሱስ በደንብ ታዘቧቸው። ያን ጊዜም ኢየሱስ ከደቀ መዛሙርቱ ሁለት ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ትእዛዝ እየሰጣቸው ነው። በዚያን ጊዜም የታሰረች አህያ ውርንጫም ከእርሷ ጋርም ታገኛላችሁ። ፈታችሁ አምጡልኝ። ትእዛዝ ነው። ፈታችሁ አምጡልኝ። ማን ያለው? ኢየሱስ። ማንም አንዳች ቢላችሁ ለጌታ፣ ልብ በሉ፣ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል ብሎ ላካቸው። ከፍ አድርግልኝ። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ ምን ይላል? ወንድማችን ምን ይላል? አንብብልኛ። ደቀ መዛሙርቱም ሄደው ኢየሱስ ምን እንዳላቸው ምን አንብባ ኢየሱስ ምን እንዳላቸው ምን አላቸው? አንብባ አደረጉ። ማን ያዘዛቸው? ኢየሱስ። ለጌታ ያስፈልጋል ብሎ ሰዶ የላካቸው ማን ነው? ኢየሱስ። ቡም አምላክ እኮ ነው እያልክ ያለው። አሁን ደግሞ ኢየሱስ ትላለህ።
ኢየሱስ ራሱ አምላክ ነኝ እያለ ነው እዚህ። አይዞ ጌታ የተባለው ለጌታ ያስፈልጋል። ጌታ ብሎ ያለው ማን ነው? ኢየሱስ ነው አይደለም? ወንድማችን ባዩ ማን ነው እዚህ? ኢየሱስ